ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ ባላችሁበት ስፍራ። ስሜ ቄስ ተካ ድንቃ ይባላል። ኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አየር ጤና ማህበር ምዕመናን መሪ ቄስ ነኝ። ዛሬ ደግሞ እግዚአብሔር ቃል አብረን የምናይ ይሆናል። የእግዚአብሔር ቃል የምናየው ከኤፌሶን ምዕራፍ 5 ቁጥር 15 እስከ 16 ላይ ያለውን ምክንያት በማድረግ እናያለን። ቃሉ እንዲህ ይላል፣ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንደምትመላለሱ በጥንቃቄ ተጠበቁ ይላል። ለዚህ ክፍል የሰጠሁትን ርዕስ ዘመኑን መዋጀት የሚለው ይሆናል። ስለ ዘመኑ እናያለን እና ዘመኑን ለመዋጀት አቅም ያስፈልገናል። የምን አቅም? የመንፈስ ቅዱስ ኃይል ያስፈልገናል። የቃሉ ዕውቀት ያስፈልገናል። ስለዚህ አንድ በአንድ ስለ ዘመኑ የምናይበት ይሆናል። ዘመኑን ለመዋጀት ምን ማወቅ አለብን የሚለውን እናያለን ማለት ነው። ወዳጆቼ፣ ዘመኑን አውቀን ዘመኑን አይተን ካልዋጀን ዘመኑ እኛን ይዋጃል ማለት ነው። ከነቃን ዘመኑን እንዋጃለን፣ ዘመኑን እንመራለን። ካልነቃንና ካላወቅነው ደግሞ ዘመኑ እኛን ይመራል ማለት ነው። ከሁለቱ አንድ መምረጥ አለብንና ስለዚህ እግዚአብሔር በልቤ ላይ ያስቀመጠ ዘመኑን ለማዋጀት ምን ማድረግ አለብን የሚለውን ነገር ጥቂት እናያለን ማለት ነው። ስለዚህ ዘመኑን ለማዋጀት ማወቅ የሚገባን አንደኛ ማድረግ የሚገባን መንቃት ነው። ልንነቃ ያስፈልጋል። ምን ይላል እግዚአብሔር ቃል በኤፌሶን ምዕራፍ 5 ቁጥር 14 ላይ ሁሉ ግን በብርሃን ሊገለጥ ይታያል፣ የሚታየው ሁሉ ብርሃን ነውና። ቁጥር 13 ነው። ቁጥር 14 ላይ ደግሞ እንዲህ ይላል፣ ስለዚህ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። አንተ የምትተኛ ንቃ፣ ክርስቶስ ያበራልሃል። ያበራል ክርስቶስ። ስለዚህ ከሙታን መካከል ንቃ። ስለዚህ ንቃ የሚባለው ለማን ነው? ለተኛ ሰው፣ ለአንቀላፋ ሰው ስለሆነ በዚህ ቃል መሰረት መንቃት ያስፈልገናል። አንደኛ መንቃት በምን ላይ ነው? ዘመኑ ላይ መንቃት ያስፈልጋል። ዘመኑ ምን ይመስላል? ከዘመኑ ምን ይመስላል ለምለው ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 5 ያለውን ደግሞ አብረን እናነባለን። ጳውሎስ ለመንፈሳዊ ልጁ ዘመኑን ሲያስተዋውቅ እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 እስከ 5 ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንደሚመጣ ይህንን ይወቅ ይላል። ስለዚህ ዘመኑን ለመዋጀት ዘመኑ ምን እንደሚመስል ምን ይዞ እንደሚመጣ ልናውቅ ያስፈልጋል ማለት ነው። ከቁጥር 2 ላይ እንዲህ ይላል፣ ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ክደተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮ መልክ አላቸው፣ ኃይልን ግን ክዶታል። ከነዚህ ደግሞ ራቅ ይላል። ወዳጄ
ከሁለተኛ ጢሞቴዎስ ምዕራፍ 3 1-5 ባለው ቢያንስ 18 ነገር ያስቆጥርና ይወቅ ከዛ ደግሞ ራቅ ይላል። ዛሬ ዘመኑ ምን ይዞ እንዳለ ምን እየሰራ እንዳለ ካላወቅነው መሸሽ መራቅ አንችልም። ስለዚህ ይሄን በደንብ ባላችሁበት ስፍራ እንድታነቡ በደንብ እንድታሰላስሉ ደግሞ በጌታ ፍቅር ጠይቃችኋለሁ። ዘመኑ ይሄን ይመስላልና ይወቅና ከዛ ራቅ ይላል። ካላወቅነው መራቅ አንችልም ወዳጆች፣ ካላወቅነው መራቅ አንችልም። የእግዚአብሔር ቃል መስታወታችን ነው። ራሳችን የምናይበት ዘመኑን የምናይበት መሪያችን ስለሆነ እንደሚገባ ልናውቅ ልናሰላስልና ልንተገብር ያስፈልገናል። ስለዚህ አንደኛ ላይ ልንነቃ ያስፈልጋል። ምን ላይ መንቃት ያስፈልጋል? ዘመኑ ላይ ልንነቃ ያስፈልጋል። ክብር ለእግዚአብሔር ይሁን። ስለዚህ ሁለተኛ ምን ላይ መንቃት አለብን? መንቃት ምን ላይ ነው ለምለው በምድርቷ ላይ እየሆነ ያለ ነገር ላይ ልንነቃ ያስፈልጋል። ዘመኑ ላይ ልንነቃ ያስፈልጋል። በምድራችን ምን እየተካሄደ እንዳለ ልናውቅ ያስፈልጋል። ከእግዚአብሔር ቃል ኤርምያስ ምዕራፍ 5 ቁጥር 30 እና 31 እናነባለን። እንዲህ ይላል። ዘመኑ ምድርቱ ውስጥ እየሆነ ያለ ምን እንደሆነ የሚያስተምረን ከኤርምያስ ምዕራፍ 5 ቁጥር 30 እና 31 እናያለን። እንዲህ ይላል። የምታስደንቅና የምታስደነግጥ ነገር በምድር ላይ ሆናለች። ሰማችሁ? እደግማለሁ። ቁጥር 30ውን ኤርምያስ ምዕራፍ 5 ቁጥር 30ውን እደግማለሁ። እንዲህ ይላል። የምታስደንቅና የምታስደነግጥና የምታስገርም በምድር ላይ ሆናለች። ምንድን ነው እሷ? አንደኛ ነቢያት በሐሰት ትንቢት ይናገራሉ። ሁለተኛ ካህናትም በእነዚህ እጅ ይገዛሉ። ሶስተኛ ሕዝቤም እንዲህ ያለውን ነገር ይወዳሉ ይላል። በፍጻሜስ ምን ታደርጋላችሁ? የእግዚአብሔር ቃል ማንንም አላስቀረም። በምድረቷ ላይ የምታስደንቅ እና የምታስደነግጥ ነገር በምድር ላይ ሆናለች። ነቢያት በሐሰት ነው ተነብዩ፣ በሐሰት ነው የመሰላቸው ነው የሚሉት። ካህናት ደግሞ ለነሱ የሚመች ለአእምሯቸው የሚመቸውን ነገር ያስተምራሉ ይላል። ሕዝቤ ደግሞ እንዲህ ያለውን ነገር ይወዳሉ። በፍጻሜውስ ምን ታደርጋላችሁ ይላል። ስለዚህ ዛሬ ነቢያትም ካህናትም ሕዝብም ከእንደገና የራሱ ሥራ በእግዚአብሔር ቃል መስፈርት ሊመረምረው ይገባል ማለት ነው። ክብር ለእግዚአብሔር ይሁን። ወዳጆቼ ልንነቃ ያስፈልጋል። በምድራችን ላይ ምን እየተካሄደ ነው? እስቲ ቆም ብለን በትዕግስት ወዳጆቼ ይሄ ዘመን ምን ይመስላል? ቤታችን ምን ይመስላል? አገልግሎታችን ምን ይመስላል? ቤተ ክርስቲያናችን ምን ትመስላለች? እንመርምረው። ቆም ብለን ሩጫውን ትተን እስኪ ቆም ብለን በእግዚአብሔር ቃል መስታወት ራሳችን እንመርምር። እጃችን ወደ ሌላ ሰው ትተን መጠቆምን ትተን ራሳችን በእግዚአብሔር ቃል እንመረምር። ራሳችን ያኔ ነው የምናገኘው። ስለዚህ ወዳጆች ዛሬ እፈቅድላችኋለሁ ጊዜውን እንድትመረምሩ፣ ዘመኑን እንድትመረምሩ፣ ቤታችን እንድንመረምር በእግዚአብሔር ቃል መስፈርት ማለት ነው። ስለዚህ
የጌታ በጎ ፍቃድ ከሆነ ይሄ ትምህርት ይቀጥላል። በደንብ እግዚአብሔር ፍቃድ ከሆነ ቀጣይ ያለ ትምህርት እናያለን። የሚቀጥለው ደግሞ መንፈሳዊ እንቅልፍ ማለት ምን ማለት ነው የሚለውን እናያለን። በዚህ ቃል ላይ ቆመን ግን አሁን እንጸልያለን። እግዚአብሔር ዘመኑን የምንዋጅበትን ኃይል እንዲያስታጥቀን፣ ማስተዋልን ጥበብን እንዲሰጠን፣ አቅጣጫውን እንዲያሳየን እንደሚገባ ለእግዚአብሔር አጀንዳ፣ ለእግዚአብሔር ሐሳብ፣ ለእግዚአብሔር ዕቅድ መኖር እንድንችል መንፈስ ቅዱስ እንዲረዳን ሁላችንም ባለንበት ስፍራ እያሰብን ከልባችን እንድትጸልዩ አሳስባችኋለሁ። እኔም ደግሞ አጭር ጸሎት አደርጋለሁ። እንጸልይ። የሰራዊት ጌታ እግዚአብሔር እጅግ አድርገን እናመሰግናለን። እግዚአብሔር ሁሉን ቻይ ሆንክ፣ ሁሉን ገዢ ሆንክ፣ የዘመናት አምላክ፣ የማትሻር ሁሉን የምትሽር ለዘላለም ጸንተህ የምትቆም እግዚአብሔር ሆይ ከጥፋት ጎዳና ወደ ሕይወት ጎዳና የጠራን፣ ከድቅድቅ ጨለማ ወደሚያስደንቀው ብርሃን የጠራን፣ በዚህ ሰዓት ለራሴ፣ ለቤቴ፣ ለትውልዴ፣ ለአገሬ ጸልያለሁ። በዚህ ቃል መሰረት ከደከምንበት ስፍራ እንድታነሳን፣ ከእንደገና እንድታቆመን፣ በልዩነት እንድታቆመን ጌታ ሆይ ፍላጎታችን አንተ ብቻ እንዲሆን ለሐሳቤ እንድንገዛ እግዚአብሔር ሆይ እንድትረዳን በኢየሱስ ክርስቶስ ስም ስልጣን እጸልያለሁ። እግዚአብሔር ሆይ በቃል ላይ በማቴዎስ ምዕራፍ 11 ቁጥር 28 ላይ እንደተጻፈ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔ አሳርፋችኋለሁ ያለ በጌታ በኢየሱስ ክርስቶስ ስም የምታሳርፍ አንተ ነህ። ለዕረፍት ነው የተጠራ ነው። በቤት ውስጥ ጌታ ሆይ ከነሸክም መቀመጥ እንድንቀመጥ ፍቃድ አይደለም፣ ካንተ ዘንድ ያለው ነው። እግዚአብሔር ከዓለማውቅ ወደ እኛ የሚወረወር ከጠላት ከዓለም ከስጋ ወደ እኛ የሚወረወር የትኛውም ተግዳሮት የትኛውም የጠላት ሥራ በኤፌሶን ውስጥ የተጻፈ አየር ላይ የሚበር በኢሳይያስ ውስጥ የተጻፈ ከጥልቅ የሚወጣ የትውልድን አእምሮ አምቆ የሚይዝ በጌታ በኢየሱስ ክርስቶስ ስም ከእኛ እንድታርቅ እጸልያለሁ። መንገዴን ለእግዚአብሔር አደራ ስጥ ተብሎ ተጻፈ። የራሴን የሕዝቤን ለአገሬ ጸልያለሁ። በዚህ ሰዓት መንከባለል የሚገባው ሁሉ እንድታንከባለል፣ መፈወስ የሚገባውን እንድትፈውስ፣ መተከል የሚገባውን ነገር እንድትተክል ዘመኑን አሳልፌ ላንተ እሰጣለሁ። ሰከንዳችን፣ ደቂቃችን፣ ሰዓታችን፣ ወሮቻችን፣ ዘመናትን ሁሉ እግዚአብሔር እንድንዋጅ የቃልን ኃይል፣ የቃል ጉልበት፣ የመንፈስ ቅዱስ ኃይል እግዚአብሔር ሆይ ከእኛ ጋር እንዲሆን እንድትመራን፣ ከፍቃዳችን እንድታወጣ፣ ከሐሳባችን እንድታወጣ እግዚአብሔር ሆይ ለሌላ እንዳንሆን ምሳሌ መሆን እንችል ዘንድ ጌታ በንግግራችን፣ በአካሄዳችን፣ በመውጣታችን፣ በመግባታችን ሕይወታችን ኢየሱስ ኢየሱስ እንል እግዚአብሔር ሆይ ጸልያለሁ። ጸሎታችን ስለሰማ አመሰግናለሁ። ይህንን ቃል እየሰሙ ያለው እግዚአብሔር ባሉበት ስፍራ በኃይል እንድሞሉ፣ ከወደቁበት ስፍራ እንድነሱ፣ ከእንደገና መነሳት እንዲሆንላቸው፣ ከእንደገና ኃይል እንድታስታጥቃቸው፣ በፊታቸው የቆመ ተራራ እንድትንድ፣ ከእንደገና አምላክ እንድታቆማቸው አሳልፌ ላንተ እሰጣለሁ። ይህንን ስለምታደርግ ይህንን ጸሎት ስለምሰማ አመሰግናለሁ። ቀሪ ጊዜያችንና ሰዓታችን ባርክልን። የምትመጣ ከሆነ በመስቀል ስር አግኘን። የምትዘገይ ከሆነ እውነትን እየተናገርን ለእውነት እንድንኖር ጸጋህን አብዛልን።
አሜን።